ይህን ቪዲዮ ስካይብ ላይክ እንድታደርጉ ጠይቃችኋለሁ። እና አሁን የማሳያችሁ የዲኤልኤስ ሴንተሮችን ጠቀሜታ ነው። መጀመሪያ ግን ስታዲየሙን እና ጠቀሜታውን ስታዲየም ብገነቡ በጣም የተሻለ እና አሪፍ ነገር ነው። ምክንያቱም ስታዲየማችሁ ይጠቅማችኋል። ስታዲየም የሚጠቅሙባቸው ነገሮች በጣም ብዙ ብር ልታገኙ ያደርጋችኋል። ደም ልታገኙ ያደርጋችኋል። ብዙ ነገር እንድታገኙ ነው የሚያደርጋችሁ። ስታዲየማችሁን መጀመሪያ ዲቪዥን 3 ላይ ከገባችሁ በተለይ በጣም የሚጠቅማችሁ ዲቪዥን ላይ ስለሆነ ማለት ነው። ቶሎ 17,000 ብር መግባት አለባችሁ ማለት ነው። አንድ ጊዜ ታገሱኝ ላሳያችሁ ነው የሆነ ነገር እና አሁን የማሳያችሁ እዚህ ጋር ያለውን አካውንትመንት ሴንተር የሚለውን ነው። አካውንትመንት ሴንተር የሚጠቅመው ለሆነ ተጫዋች ቆልፋችሁ ያንን ተጫዋች በጣም በቃ እንትናችሁን የተጫዋች የሚያዛቅማችሁን በጣም ያንተን ይላችኋል ያሳድግላችኋል። እናም እንደ ተጫዋች ቆልፉ ያንንም ደግሞ ዳይመንድ ቆልፉበት በጣም ያሳንሱላችኋል ማለት ነው። ኮሜዲካል ሴንተር ደግሞ የሚጠቅመው ማለት ስታሸንፉ የሚሰጣችሁን ብር ትንሽ ይጨምርላችኋል። እና ደግሞ ቦነሱም አትይኝ ያን ቪዲዮ ምልክት አካባቢ ያን ይጨምርላችኋል። ሌላም ደግሞ ለሎጎ ለእንትና ለሎጎና ለኪት ማለትም ይሄ ለእናንተ ሎጎና ለልብሱ የምታወጡትን ነገር ይቀንስላችኋል ማለት ነው። እና ደግሞ ሪኳየርመንት ሴንተር የሚለውን ደግሞ እንገራችሁ። ሪኳየርመንት ሴንተር የሚጠቅማችሁ የአንደኛ የሚሰጣችሁን ሰው ያተድቅላችኋል። ሌላም ደግሞ ዲስካውንት ያደርግላችኋል ማለት ነው። ይሄ ዲስካውንት የምታገኙትን ነገር ይቀንስላችኋል። በመቀጠል ሜዲካል ሴንተር የሚል አለ። ይሄ ደግሞ የሚጠቅመው የተጫዋቾች የመጎታት እድላቸውን ይቀንስላቸዋል ማለት ነው። ያገነቡት የዛን ጊዜ አሁን ቅርብ ሰዓት ነው የገነቡት ሜዲ ለዛ ነው። እና አሁን በቅርቡ የተቀላቀለውን ደግሞ ፋንዞን እንትን ነው ይሄ ለክላን የሚሰጣችሁን ፖይንታችሁን ይጨምርላችኋል ማለት ነው። እና የዚህ ነው ጠቀሜታው ማለት ነው። ሌላኛው ደግሞ የትሬኒንግ ሴንተር ጠቀሜታን ከሁሉም በተሻለ ጠቀሜታ የሚሰጣችሁ ይሄ ነው ማለት ነው። አንደኛ የቡስቱ ማቹን ይጨምሯል። አሁን ለምሳሌ ቡስት ማች እናንተ 3 ከሆነ ወደ 4 አካባቢ ያደርግላችኋል። ኮርስ ዲስካውንትም ያደርግላችኋል የኮቾቹን እንትን ያደርግላችኋል ማለት ነው። በጣም ትልቅ ነው። እና ፎርሜሽኖችን መግዛት ከፈለጋችሁ ምናምን ይሄንን በመጠቀም ማድረግ ትችላላችሁ ማለት ነው። ያው እኔ ዳይመንድ ለወርልድ ካፕ ሂሮስ እንትን ማለት ስለምፈልግ ነው። ከዚህ በፊት ወርልድ ካፕ ሂሮስን በጣም አጠራቅሜ እንደሚመጣ ስላወቅኩኝ ስሞክረው አንድ ተጫዋች አልሰጠኝም። ጓደኛዬ ግን አንድ ካይሮልከን በመጀመሪያው ሙከራ ሰጥቶታል ማለት ነው። የኔ ግን እንደምትሄድ 7.8 ነው እድሌ መብላት እድሌ ክላስ አሁን ከዚህ በፊት 7.5 ነበረ። ግን እዚህ ጋር ተጫዋች እየገዛሁ ስለምሸጥ በቅርብ ሰዓት ስለሆነ ሸጥኳቸው እነዚህ ለዛ ይጨምርልኛል ማለት ነው። እና አሁን የማሳያችሁ ደግሞ ማሳያችሁ ነገር ይሄን ብቻ ነበር። ግን አሁን ደግሞ አንድ ጥያቄ ጠይቃችሁ እንደምታዩት የኔ ኒኮላምስ ነበረኝ። ይሄን እኔም ወደ 43 ስለሆነ 43 አድርገዋለሁ። ኒኮላምስ ሰጠኝ ምክንያቱም የዳይናሚክ ስታር ነው። ወርልድ ካፕ ላይ ያሳየው አቋም ነው ቀጥል እንዲል ያደረገው በጣም እንትን ደስተኛ ነኝ በኒኮላምስ ስለሰጠኝ። ሌላኛው ደግሞ ሶሮሎዝ ነው። ሶሮሎዝም አሪፍ ነው በኖርዌይ ይጫወታል። ይሄን በጣም አሪፍ ነው ምክንያቱም ኖርዌይ ወደ ኳርተር ፋይናል ስላለፈች ነው። ኳርተር ፋይናል በማለፏ አሁን ቀጣይ ጊዜ ይጨምራሉ። ከነዛ ውስጥም አንዱ ሶሮሎዝ እንደሚሆን እርግጠኛ ነኝ። ኒኮላምስ ስላለፈ ስፔን ትላንትና 1-0 በሆነ ውጤት ፖርቹጋል በማሸነፏ ኒኮላምስ እንደሚጨምር አምናለሁ። ኦናና 4-1 ቤልጅየም ስላሸነፈች ያን ጊዜ ሊጨምር ይችላል። ግን ላይጨምር የሚችልበት አጋጣሚ አለ። ምክንያቱም ቤልጅየም ስታሸንፍ የዛን ጊዜ ጨዋታውን ኦናና ተጎድቶ ነበረ። የዛን ጊዜ ሊቀንስብኝ ይችላል አላውቅም። ግን አሁን የማሳያችሁ ነገር ይሄን ነው። እናንተ አሁን የሚጨምር ብላችሁ የሰጣችሁን ንገሩኝ። እኔ 3 ሰጥቶኛል። 3 ከዓለም ዋንጫ ላይ አልወደቁም።
እንደምታዩት ነው። እነዚህ ያለፉ ናቸው። ከሶስቱ አሉልኝ። እዚህ ጋር ደግሞ ዋልቶ ማዳና ሂንካፕ የነበሩ ሁለቱ ስለወደቁ ነው። እነዚህ ምንም ያልጨመሩ እነዚህ ከግሩፕ ስቴጅ የወደቁ ግሩፕ ስቴጅ አካባቢ። እነዚህ ደግሞ ራንታ ውስጥ 32 ላይ ናቸው። አልኮሎን ሰጥቶን ቢሆን ድረስ ደስ ይለኝ ነበር። ምክንያቱም 87 ነው። ዲፖሎ 87 ነው። እነዚህ ከፍ ስለሆኑ እፈልጋቸዋለሁ። እዚህ ጋር አካንጂ ከፍ ያለ ነው ከሁሉ። እዚህ ጋር አቦኖን አለ ከሱም ከፍ ያለ ነው። ከእንትኖቹ ኢዚም ከፍ ያለ ነው። መሀል ነው። አልደርቲም 85 ያው ነው እኮል አካባቢ ነው። እዚህ ጋርም የሰጠኝም እኔ ደስተኛ ነኝ ማለት ነው። እዚህ ጋርም ፊዳለጎ ይሄን ግን የሚያሳዝነው ነገር ወድቋል ከምድባቸው ነው። እና አሁን ይሄን ነው የምነግራችሁ ከምድባቸው የቆርጥ ይቅርታ አሁን ባለፈው በእንግሊሽ 3-2 በተሸነፉት ላይ ማለት ነው። እና አሁን የዛሬ ቪዲዮአችን ይሄን ይመስል ነበረ። ሰብስክራይብ ያደረጋችሁ አሁኑኑ ሰብስክራይብ አድርጉ። የዛሬ ቪዲዮአችን ይመስል ነበረ። ቻው